አማን ነው አሁን ልናበላ እየነዳን ነው እንግዲህ ልናበላ ነው እየወሰድን ያለ ነው። እሺ ልናበላ ነው አሁን ከዛ ማታ ይጫናሉ ማለት ነው። አያችሁ እንደሚያምሩ ዛሬ የተገዛ ነው እንግዲህ ዛሬ ነው ይሄ የተገዛው። ማንጦር ቆማንታ ዛሬ የሐሙስ ስራችን ይሄን ይመስላል እንግዲህ የቻናል ተከታታዮች ያው ምርቶቻችንን እንግዲህ የኢትዮጵያ ምርቶች ወደ ሌላ ሀገሮች እንደዚህ እንደተለመደው ነግራችኋለሁ እያስተላለፍ እየሸጥን እያስተዋወቅን ነው። በጣም ተመራጭ ሆነዋል የኢትዮጵያ ምርቶችና ላይክ ሼር በማድረግ ደግሞ እናንተ ለሌሎችም እንዲደርሱ በማድረግ እንድትተባበሩኝ እንደተለመደው በአክብሮት ጠይቃለሁ። እሺ ዛሬ ሐሙስ ነው እንግዲህ ሐሙስ ገበያ ነው የከሚሴ ገበያ ዛሬ የተገዙ ናቸው እነዚህ ያው እንደምታዋቸው እንግዲህ ምን አባ እንዴት እንደሚያምሩ እንግዲህ ተመልከቱ። እንግዲህ ዛሬ ሐሙስ ገበያ የተሰበሰበ ነው ይሄ ዛሬ ማታ ይጫናሉ እንግዲህ እነዚህ ማለት ነው። ዛሬ የተገዙ አሁን እዚህ በረት ሸብክ ውስጥ ነው ያሉት። ቀን ገበያ ይሄ ከተሰበሰበ ትልቅ ገበያ ነው የከሚሴ ገበያ። በመነገራችን ላይ በጣም ትልቅ ገበያ
ከብዙ አካባቢ መጥተው የሚሻሻጡበት የሚጋዙበት ቦታ ነው ይሄ ማለት ነው ከሚሴ ገበያ። ይሄን ያህል በግ በአንድ ቀን ገበያ ከተሰበሰበ ይሄን ያህል በግ በአንድ ቀን ገበያ መሰብሰብ ማለት በጣም የገበያውን ምን ያህል ትልቅ እንደሆነ ያሳያል።